እኮ ሰማኛ እኔ እርግጠኛ ስለሆንኩ ነው እዚህ የለም ኤፍሬም እኮ ተረጋግተሽ እኮ አንዴ ሰማኝ ቆይ መጀመሪያ ቆይ ተረጋጋ ቆይ እንደዚህ አይደለም ሰማኝ ምንድን ነው እያደረክ ያለው ሰማኝ እዚህ ማለት ሰማኝ ኤፍሬም ይኸውልህ እኮ ነግሬሃለሁ አይደል ነግሬሃለሁ ስማኝ እሺ ና እኔ የሰማኝ ነው ማሰብ ትችላለህ ማሰብ ትችላለህ ልጁ የሩታ ብቻ አይደለም የአብርሃም ነው ገብቶሃል ሲጠፋ ዝም ብሎ ያየው ነበር እዚህ ቤት ነው ኖሮ እዚህ ቤት የለም ምንም የለም ሰማኝ ቆይ ለምን ተረጋጋው እዚህ ምንም የለም አልኳል ኤፍሬም የሰው ቤት አበት ኤፍሬም ማንም የለም እዚህ ይኸው ይታያል አይደል እየሰማኸኝ ነው ልጁን ማለት አንተ ማፈልገው ከሆነ ማለት ነው እሱ አትፈልገው አንዴ ተረጋጋ ቆይ እየሰማኸኝ ነው እንደዚህ አይነት ነገር ደግሞ ይቅርበት እየሰማኸኝ ነው አሁን እኔ ነኝ የመጣሁት አሁን ደግሞ ፖሊስ መጣ አስከታይ እየሰማኸኝ ነው ሰማይ እሱ እኮ ልጁ እኮ ነው ገባህ አይደል ልጁ እኮ ነው ኤፍሬም አንተ በላይ እሱ ያሳስበዋል ማሰብ ትችላለህ አንድ ነገር ማሰብ ትችላለህ ልጁ ጠፍቶ ቢሆን ኖሮ ልጁ ጋር ይሰማኛል ይዘህ ውጣ ያለ ደግሞ ማን ነው እሱ ይዘህ ውጣ ስላለ የሆነ ነገር ምናምን አልወጣም በመጀመሪያ ደረጃ ማሰብ ትችላለህ አንተ ማሰብ ትችላለህ ልጁ የሩታ ብቻ አይደለም የእሱም ጭምር ነው ስለዚህ ማለት ነው አንድ ነገር ንገር ልጁ ጠፍቶ ቢሆን ኖሮ እሱ እንደዚህ አይቀመጥም ነበረ ስለዚህ ልጁ ያለው እነሱ ጋር ነው ልጁ ማለት ነው እናቱ ፈልጓለች ስለዚህ ወደ እናቱ መመለስ አልወጣም የሆነ ፖሊስ መጥቶ አንተ ነው የሚያስወጣ ፖሊስ ከመምጣቱ በፊት ማለት ነው ልጁን መልስ ወደ እናቱ ልጁን መልስ አንተ ብትሆኝ ማለት ነው ደም ከሚፈስ ይዘውጣ አታስፈራራ ይሆን በመጀመሪያ ደረጃ ማለት ነው የወሰዳችሁትን ልጅ መልሱ አንቺ መሆንሽ ምንም አያደርግልሽም እሺ የሰው ልጅ አንዴ ስለዚህ ልጁ የሩታ ልጅ ያለው እናንተ ጋር ነው ስለዚህ እሱ እናንተ ጋር ባይሆን ኖሮ እንደዚህ ከአንቺ ጋር ቁጭ ብሎ ዘና ብሎ አይቀመጥም ነበር ልጁ ወጥቶ ይፈልግ ነበር ልጁ ወጥቶ ይፈልግ ነበር ስለዚህ ልጁ የት እንዳለ ያውቃል ኦኬ ነው እንዴ ስለዚህ ዘንጣና ፎርሙላ ልጅ ፍለጋ የመጣችዋን ትናንትና ለምን አልተናገርካትም ሩታን እሱ እንኳን ደስ አለ አሁን ማለት ነው እዚህ ምን ማለት ነው እየፈለገችው ነው ፖሊስ መጥቶ ሌላ ነገር እስር ቤት ገብተህ ከምትፈሰብስ ልጁን ወደ እናቱ መልስ እሱ ጋር መሆኑን አንተ በምን እርግጠኛ ነህ ሩታስ ምን እያደረገች ነው ለምን እናውቃለን በሴት ተደብቀህ ለምንድን ነው ያስደፈርሽኝ ምናምን አትበላ ወደዚህ ከዚህ ቤት ወጣ ኮንዶሜ ጋር ነው የወረዱት ልጁን ወደ እናቱ መልስ እኔ እባክህ እመታለሁ ምናምን እሱ ችግር የለውም መመታት ግን ልጁ ወደ እናቱ መልስ በቃ አለ ልጅ የለም ብያለሁ ልጅ አለ ልጅ ባይኖር ነው እንደዚህ ረጋ ብላ ትቀመጥ የሩታ ብቻ አይደለም ልጁ አንተ ኤፍሬም አንተ ፖሊስ ጎትቶ ከዚህ ቤት አስወጣ እኔ አይደለም የምወጣው እሱ ደግሞ አሳያለሁ በመጀመሪያ የሰው ቤት ብርግድ አባልኩ እንደዚህ አይገባም ይህ ስነ ስርዓት ቤተሰብነት ነው ገባህ እንደዚህ አይገባም የሰው ቤት በመጀመሪያ ደረጃ ማለት ነው ሁለተኛ ደግሞ ሁለተኛ ደግሞ ማለት ነው እኔ አባቷለሁ ለልጄ እዚህ ቤት እንኳን ቢሆን የትም ቤት ቢሆን ኤፍሬም የሚያገባው ነገር የለም በመጀመሪያ ደረጃ እኛ ጋር የለም በሁለተኛ ደረጃ ደግሞ ከኔ ጋር ከሆነ ደግሞ ኤፍሬም እዚህ ጋር የሚያገባው ነገር የለም ስለዚህ እናንተ ጋር ነው ነገር ሳይፈጠር ልጁ ማለት ነው እናንተ ጋር ነው ያለው አብርሃም አትወሽ እናንተ ጋር ነው ያለው ስለዚህ ወደ እናቱ መለስ ሌላ ነገር ውስጥ ነው የምትገባው ይኸውልህ አንተ ኤፍሬም አንተ ተረጋግተህ ለማትወራም ሌላ ነገር ውስጥ ነው የሚገባው ከሳለች ሩታ ከሳለች ሁላችሁ ነው የከሰሰቻችሁ ፖሊስ ከመምጣቱ በፊት መልሱ ልጁን መልሱ አንተ ያገባ ተረጋጋ ይመለከቷል ካንተ በላይ ያስባል አይመለከተም የማንም እሺ ፈልግ አውጣው ፈልግ እናውጣው እሺ ፈልግ እናውጣው ኤፍሬም አንተ ተረጋጋ ኤፍሬም ካልተረጋጋ እንዴት ነው መነጋገር የምንችለው ልጁን ፍለጋ ከሆነ የመጣው ተረጋጋ አብርሃም ተረጋጋ ቅድሚያ አይደለም ተረጋጋ አንተ ኤፍሬም ውጣ በቃ አይደብርም ከፈለገ ይምታኝ ግን ከዚህ ቤት ልጅ ይዤ ነው የምወጣው ዛሬ
የለኝም። አንቺ ስርዓት አታስተምሪኝም። እሺ ስርዓት የሌላችሁ እናንተ ናችሁ። ይኸውልሽ የትም አይቀመጥም። ይኸውልሽ እዛ ሩታ እያበደች እሱ ተረጋግቶ አይቀመጥም። ሩታ እያበደች ምንድን ነው? እሱስ ልጁ አንዴ ቢጠፋ አንዴ እሱን አስወጥተው አንተና እፈልጋለሁ። እስኪ እሱ ወንድ ከሆነ እናንተ ራስ ወስጡ። እስኪ እሺ አልወጣም። ልጅ ከሌለ ከየት ነው ይዘህ የምትወጣው? ፖሊስ መጥቶ ከዚህ ቤት ጎትቶ ያስወጣል። ለምን የሰማኝ እኔ አይደለሁም ይዤ የመጣሁት እዛ ሄዶ እየበጠበጡ ነበረ። እኔ ጥበቃዎቹ እንዳይገባ አከልክያለሁ። ገባ ለምን ይዘው መጣ? አንተ ስላለ ነው የገባው። አንተ ስላለ ነው የገባው። ዳኒ ሰማኝ፣ ማረጋገጥ ይፈልጋል። እዚህ ነው ልጁ ያለው አለ። እሺ ና እና በሰላም አይተው ትወጣለህ ያልኩት እንጂ እንደዚህ አይነት ግርግር እንዲፈጠር አልፈለኩም። አብርሃም ዳኒ ምንድነው ላይ ቤት ከመጣ ግርግር እንደሚፈጥር ታውቃለህ እኮ ኦልሬዲ አይደል እንዴ? ይኸውልህ ልጁ ቤት ነው ያለው። ቤት ውስጥ ባይደብቁት ኖሮ እነሱ ቤት አይሆኑም ማለት ነው። ፈለገ አይደል እንዴ? አንተ አታውቅም። እኛ ጋር እንደሌለ ነገርኩት እኮ በቃ ማየት እፈልጋለሁ ብሎ ከተከትሉኝ ገባ። እኔ ምን ላደርግሽ ዳኒ? ይኸውልህ እኔ በእጄ ሰበብ ሊሆን የሚፈልገው ይሄ ልጅ አንደኛ ነገር አታምጣብኝ። በቃ በሄድኩበት ቦታ ይዘው አትምጣ። አለቀ በቃ። እንዴ የሁሉ ነገር እያወቅ ይዘው መምጣት አልነበረብህም። እሺ መፍትሄው ምንድን ነው? አልገባኝም። ምንድን ነው ሰማኛለህ? እነሱ የፈለጉት ምንድን ነው? እኛን ስማችንን ለማጥፋትና የእኛን የሆነ ነገር ነው እየፈለጉ ያሉት። ሲቀጥል ልጁ የትም አልሄድም፣ ቤት ነው ያለው። እኔ እህቴን ጠይቄያታለሁ። ገባህ? እህቴ እንኳን የለም እያለች ነው። ስለዚህ እኛ ጋር የለም በቃ ሲጀመር። እንዴ ዳኒ በዚህ ልክ አንተ አይገባህም እንዴ? ነገር አለ ቤታቸው በዚህ ልክ አይገባህም እንዴ? እያደረጉት ያሉት ገብቶኛል እኮ አብርሃም። ማየት እፈልጋለሁ፣ እርግጠኛ መሆን እፈልጋለሁ። ምክንያቱም ልጁ ያለው እሱ ጋር ሄዳል። ልጅ ለማየት አይደለም የመጣው ይሄ ልጅ የኔና እሷን የሆነ ነገር ለማየት ነው አብርሃም። እኛም እኮ በመሀል ግራ የተገባ ነው። አንተ ደግሞ ልጁ ያለው እዛ ነው ትላለህ፣ እነሱ ልጁ ያለው እዚህ ነው ትላላችሁ። እየነገርኩ ነው። እኔ ቡዜን አገኛለሁ፣ ችግር የለውም። በቃ ቡዜን በአካል አግኝቼ ጠይቃታለሁ። ቡዜ ነች የወሰደችው ተባለ አይደል? አለቀ በቃ ጠይቃታለሁ። እዚህ ግን የለም በቃ። ይህንን ማመላከት አይደል እንደ አንተ ጠዋት ወጣል አይደል? ነግረናል፣ አግኝተናል። እኛ መተህ ቤት ውስጥ አይተኸዋል እና ይዞ መምጣት ለምን አስፈለገ ታዲያ? እሱን ይኸውልህ ገብቼ ካላየሁ ብሎ ተከትሎኝ የገባው እሱ ነው። ገባህ አይደል? እኔ ያለውን ጉትቼ ያመጣሁት ነው። ሲጀመር ውሸት ለመፍጠር ነው። ዳኒ ነገር ቁም ብለህ አስብ። ስለማንኩል ሲሰሩ የነበሩ ሰዎች አሁን ልጅ ለፋሚሊ ለማመን አንተ ራስህ ክሬዲ መሆን ግራ ገብቶኛል። ውሸት ለመፍጠር እንደገና የሆነ ነገር አብርሃምን መጥፎ ስም ለማስጠት እሱ የሆነ ነገር በልጁ ጨካኝ የሆነ ነገር የትም አልሄድም። ሩታ እውነተኛ ልጇን ብንወስድባት እንደዛ አልካ አትቀመጥም። እያወቃት የሆነ ነገር ለመፍጠር ነው። ስንት ነገር ስታስመስል ነበርኩ። እኔ ይቅርታ ጠይቃ የሆነ ነገር እንደዛ ማስመሰል የቻለ ሴትዮ ልጄ ብላ ደግሞ የሆነ ነገር ለመፍጠር ሞክራ ኤፍሬምንም ማሳመን አያቅታትም። ኤፍሬምን አውቆ ነው ነገር ሁሉ እየፈጠረ ያለው። አብርሃምና እኔ ልክ ከታረቀን ጀምሮ የሆነ ነገር ልጄ በዚህ ገባ፣ ልጄ በዚህ ወጣ፣ የሆነ ነገር ብላ ልጁን ምንድን ነው ልጁን በልጄ እንዴት ነው አሁን አታገኘንም። ገባክ? እኔ እና እሷን ስለማታገኘን በምን አይነት መንገድ ለያዛቸው ነው እያለች ያለችው። ጀመረ የተንኮል የኤፍሬም ፍቅርና የሩታ ተንኮል ነው። በቃ ይሄ ቀመር እንደሆነ ያስታውቃል። ገባህ? በዚህ ልክ አንተ እንዴት አይገባም? እሺ ምንድን ነው ማድረግ ያለብን? ገባህ? ጉዳዩን ወደ ህግ ወስጃለን ሲና ማየት ካለብን መተህ የዋልኩት ገባህ? ይውሰዱት። እሺ ወደ ፈለጉበት መንገድ ያደርሱት። እኮ ልጁ እናንተ ጋር እንዳልሆነ እኮ አውቃለሁ። ገባህ? እኔ እኮ ያንን እኮ ነው ናና በቃ ተከትሎ ሲገባ ልጁ አባቱ አይደለም እንዴ? ከሱ በላይ ያላስበው ከሱ በላይ ያልጨነቀ እኔ በዚህ ልክ ሲያስመስል እውነት መስሎ ተቀበልከው? መፍትሄው ምንድን ነው መሆን ያለበት? ስለዚህ ዳኒ በቃ በምንም አይነት መንገድ ይሄን ልጅ አለማምጣት ነው መፍትሄው። በቃ በአካል እኛ ያገኘው ቦታ ላይ ሄደን ምን ማድረግ እንዳለብን ምናምን እኛ እንትን እንላለን። በቃ ልጁ ቡዜ ጋር ካለ ቡዜን በአካል አገኛታለሁ፣ ይሄ ችግር የለውም። ስለዚህ ዳኒ በሆነ ባልሆነ ይህን ልጅ አታምጣብን። በቃ እኛ ሰላማችን መለሳ ንፈልግ ወይ ቤት ቀይር ለነሱ ይሄ ቤት ሶስተኛ ቤታችን ነው አይደል? እየቀየርን ያለ ነው። ቤት ወጣ አይቀርም ሰማኛል። ቤት ብትቀይሩን እኮ እናንተን ፈልገው እኮ ማግኘታቸው አይቀርም። እነዚህ ሰዎች ገባቸው አይደለ? ተከታተሉ፣ የት እንደምትኖሩ ማወቅ እኮ ይችላሉ። ግን ይኸውልህ ኤፍሬም እንዴት ነው ከዚህ በኋላ ዳኒ ኤፍሬም ወደ አንተ ሲመጣ መመለስ ባለበት መልክ ነው መመለስ ያለብን ብዬ አስባለሁ። ምክንያቱም የኔና የአብርሃም መታረቅ ነው እንደዛ እያንጨረጨራችሁ ያለው። በጣም ግልጽ ነገር እኮ ነው። እንዴ ለምን ታረቅሹ? ለምን የሆነ ነገር ሆንሽ ብለው እንዳሳቢ እንደዛ ሲሆኑ እንኳን ነገሮችን ቆም ብለህ ማሰብ ይከብዳል ዳኒ። ይህን ነገር ለእነሱ ለማሳመንና ይህን ነገር አንተ ከነ
ከእንደዚህ አይነት ሁኔታ ውስጥ መውጣት መቻል አለብን። ገባህ አይደለ? ገና አብርሃምን ይቅርታ ከተቀበልኩት በነጋታው ነው አይሆንሽም የሆነ ነገር በዚህ ገብተሽ በዚህ ወጥተሽ ምናምን እያሉ የእሱን ጥፋት እየነገሩኝ ያሉት። ተመልካቾችም እኛም እኮ ግራ ተጋብተናል። እዚህ ጋር ትረጅኛለሽ። እናንተ እንኳን ልጁ ከሌለ እነሱም ልጃችን የእኛ ጋር አይደለም ካሉ ልጁ የት ነው ያለው? ገባሽ? ይሄ የሁላችንም ጥያቄ ነው። ተረዳሽኝ አይደለ? በእጄ ሰበብ ለመሆን ፈልጉ ነው ልጁ። ከዛ እኔን እስር ቤት ለማስገባት ነው። ገባ? እዚህ ጋር ቢሆን ነገር በፈነክተው ይሄ ልጅ ነገ ከነገ ወዲያ እኔን እስር ቤት ሊያስገባኝ ነው። አለቀ በቃ። ሌላ ነገር እኮ የለውም እኮ። አላማቸው ይሄ ነው እንጂ በዚህ ልክ እየተጋፈጠኝ ያለው ይሄን ያልካወቅኩ እኮ አንተ መረጋጋት አለብህ። ገባህ? ምን ፈልጎ እንደሚመጣ ከተረዳኸኝ ለምን አትረጋጋም? ልጅቷን ብሎ ልጁ አንዴ ቢጠፋ ኖሮ እሱ ልጁ ያሳስበው። ስማኝ፣ ጠፍቶ ቢሆን ኖሮ ይሄ ልጅ ጠፍቶ ቢሆን ኖሮ ማለት እየሰማኸኝ ነው፣ ከእኛ ጋር ወጥቶ ይፈልግ ነበር። ስለዚህ ልጁ ያለው እነሱ ጋር ነው። ዛሬ ደብረ ማገናዘቢያ ፈልግና ውሰደው። እሺ ልጁ ካለ እዚህ ፈልግና ውሰደው። ልጁ እሱ ጋርም ቢሆን ኖሮ ቢሆንም ባይሆንም ሲጀመር አንተ የሚመለከት ነገር የለም። በገባህ አይደለ? ከአባቱ በላይ እንዳሰበ ትሆናለህ እንዴ? አንተ አስረግዘሃል፣ አስወልደሃል። ምንድን ነህ አንተ? ምንድን ነህ አንተ? አይመለከትህም። ልሁኔ አባቱ ጋር ምናምን የመሆን መብት አለ። እኔም ስለ አንተ አይመለከተኝም። ግን አሁን ልጁ መሆን ያለበት ከእናቱ ጋር ነው። የእናቱ ጡት አልጨረሰም። ስለዚህ የእናቱ ጡት ያስፈልገዋል። ልጁ ብዙ ነገር ያስፈልገዋል። አሁን የሚሆነው ከእናቱ ጋር ነው። እንደዚህ ደግሞ ልጁን እየሰረቃችሁት ምናምን ገና ከልጅነቱ አታሰቃዩት። አንቺ ብትሆኝ እሱም ቢሆን ስለዚህ እንደዚህ ብሎ ልጁን እዛ እየተቁላላ እሱ ከአንቺ ጋር እዚች ጋር መተኛት በጣም ስለ ምግባር የጎደለው ነገር ነው። እየተጉላላ አይደለም። አብርሃም ስለልጁ የምታውቀው ነገር አለ? እንደማስነገር ልጁ ይህ ነገር አውቀው ሆን ብለው እኛን ለማስያዝ እኛን ለማሰደብ የሚያደርጉት ነገር ነው። ሲቀጥል እኛ ጋር እንደሌለ ጠንቅቀው ያውቁታል። ገባኝ? ኤፍሬምም ሩታም የሆነ ቀመር አስበው የተነሱበት ነገር ነው። በቃ ይሄ ተረዳኝ አይደለ? ስለዚህ እኛ የምናውቀው ታሪክ የለም። ስለዚህ የመጣ አይበጥብጠን ኤፍሬም። አሊያም ደግሞ በዚህ ልክ ነገር እፈልጋለሁ የሚል ከሆነ ደግሞ ተባብሬ ቁጭ አድርጌ በዊልቸር አስኬደዋለሁ። ገባ? ታውቃለህ? ይኸውልህ አሁን ማለት መንግስት መጥቶ አንተ እንዴት እንደሚያስቀምጥ ኤፍሬም ስታስመስል ነው። አብርሃም አንተ ለምን ደግሞ አትረጋጋው? ዛሬ አብርሃም ምን ሆናል? አንዳችሁ አትረጋጉም እንዴ? የፈለገው ነገር ያድርግ። ኤፍሬም ምን ደግሞ ነው የመጣው? ግን ዛሬ ነው ከዚህ ቤት ልጅ ይዤ ነው የምወጣው። ቆይ ምን ደግሞ ነው የመጣው? አልገባኝም። ምን አይነት ጸብ ለመፍጠር ነው የመጣው እዚህ? ኤፍሬም ለምን ደግሞ አትረጋጋው? ልጅ ከሆነ የምትፈልገው ተረጋግቶ ነገር አለ። አንተ ይኸውልህ ልጅ ባይኖር ኖሮ ልጅ ተረጋግቶ አይቀመጥም ነበር። ካለው ሰድሽ ይንገሩኝ ያለበት ቦታ ኤፍሬም ከዚህ በፊት እንደምታስመስሉትና ከዚህ በፊት ድራማ ለመፍጠር የምትሞክሩትን ነገር እኔ ጋር አይሰራም። ልጁ የራሱ ህይወት ይኑርበት። ምን አድርገህ ነው የምትሉት እንዴ? በመጀመሪያ ደረጃ የራሱ ህይወት እንዳይኖር ያደረገው ራሱ ነው። ማን መቶ ልጁ ስላለው? አንቺ የምትወይ ተጠጣሪ ነሽ። የትኛውን ሰዓት ልጇ ጠፍታ እንደዛ ዘና ብላ ሄርሜላ ልጄ ና እንጂ ሄርሜላ እንትና ጋር ልጄ እንትና ጋር ነው። ምንድን ነው ይህን ያህል የሰው ልጅ ነው እንደ ይህን ያህል የእናትነት ስሜት እንደዚህ ነው እንደ የትም አልጠፋም። ስታስመስሉና የሆነ ነገር ለመፍጠር እየሞከራችሁ ነው ያላችሁት። አታስመስሉ። ልጁ ደህና ነው፣ እናቱ ጋር ነው ያለው። አታስመስሉ። ስለዚህ መታሰር ነው ፈልጉት። አዳምጠኝ። ሩታኛ ጋር ልጇ ተቀምጣ እስካሁን አረፈች። እሷ እኛ ይሄን ነገር አድርጋ እኛ ይሄን ነገር አድርገን ልጇን ቀምተናት እንደዚህ አይነት ሁኔታ ውስጥ ቁጫለች። ስትታሰሪ ልክሽ የምትገቢው ማለት ነው። ስትታሰሪ እሱም ሆንሽ አንቺም ስትታሰሪ ልክ ትገቢያለሽ ማለት ነው። የዛኔ ነገር መያዝ ያለበት ነገር መጠየቅ ያለብህን ነገር በህግ ከሆነ ጠይቅ። አሁን ሰው ቢገኝ እየበጠበጥክ ነው ያለው። አንተ ልበጥብጥ አይመለከትህም። እሱ ልበጥብጥ አይመለከትህም። በኋላ ግጭት መፈጠር የለበትም። ከዚህ በላይ ለምን ትጣላለህ ከወንድም ጋር? ገባህ አይደለ? አንተ አጎት ነህ እንጂ አባት እኮ አይደለም። አባት ነው፣ ብዙ ነገር ያሳስበዋል። ገባህ? ከአንተ በላይ ለሱ ይጨነቃል። ምን አይነት ስነ ምግባር የጎደለው ነገር እያደረግ እንደሆነ አልታወቀም። እሺ በጣም የወረደ ነገር ነው እያደረግ ያለው። አልወጣም፣ እየሰማኸኝ ነው? አልወጣም። ከዚህ ቤት ልጅ ይዤ ዛሬ አልወጣም። የምታመጡት ነገር ካልተገኘ ለምንድን ነው እዚህ የምትሆነው ነገር አሉ። ደግሞ ተነሱ፣ እዚች ጋር ይቀመጣሉ እንዲ ገና አስጨንቃችኋለሁ። ይሄ ምን አየሽ? ይህ ልጅ በእጅ ሰበብ ሊሆን እዛ ሳይሆን በእጅ ሰበብ ሊሆን ነው። በዚህ ልክ እንደዚህ ሊሆን ያለው በእጅ ሰበብ ሊሆን ነው። ስማኝ አብርሃም፣ ልጁ አንተ ጋር የለም። ሄርሜላ ስለ ልጁ የራሳችንን ላይፍ እየጨረስን ነው። እሱ ሂዱጣለን፣ ህይወታችን እየኖርን ነው ያለ ነው። የበጠበጥሽ የራስሽን ነገር ራስ ወዳድሽ፣ ለዛ ነው ራስ ወዳድሽ፣ ለዛ ነው የሴትን ህመም አይገባሽም። ሴት ሆነሽ የሴት ህመም አይገባሽም። የወረድሽ ነች። የሆነ በደንብ አድርጌ ሁለታችሁም ላይ ነው አፉን ከፍተው፣ ሁለታችሁም ላይ ምንም ነገር አልፈልግም።
ልጁ ወደ እናቱ ማለት ነው ወይስ እኔና ሄርሜላ መታረቅ በዚህ ልክ አንገብሯቸዋል? በዚህ ልክ አቃጥሏቸዋል? እንዴ ደማችሁ ፈላ እኮ እኔና እሷ መታረቅ። ይኸውልህ እናንተ ሁለታችሁ እንደፈለጋችሁ መሆን ትችላላችሁ፣ ግን በመሀል ልጁ አይሰቃይ። የእኔና የእሷ መታረቅ ነው እንደፈለጋችሁ መሆን ትችላላችሁ፣ ሁለታችሁ እንደፈለጋችሁ። ሰማኝ የፈለግነው እየሆንን ያለ ነው ኤፍሬም። ቤት የለህም እንዴ? አንቺም ማሪያልሽ አንተ ነገርሽ አንቺንም ማሪያልሽ ተጫውቶብሽ እንደ ዕቃ ተጫውቶብሽ ወልደሽ ልጅሽን ለቆብሽ እንደሚሄድ ልንገርሽ። እንደ ሩታ እጣ ፋንታሽ እንደ ሩታ ነው። የዛኔ ታለቅሻለሽ። እኔ ሄርሜላ ነኝ ሩታ አይደለሁም። እንዴት ነው እንደዚህ እንትን ያለው? ቆይ እንዴ ወይስ እኔ ወንድሜ ነብዬ ዝም ስለምል ነው? እንደዛ ሳይሆን እድሉን ስላላገኘ ነው መሰለኝ የተንጨራጨርክ ያለው። ገባህ አይደል? እኔና አብርሃም ታረቅን። አንተ ልጅ አንተ በዚህ ተቀነጠስኩኝ ተጎዳው ልጅ የሆነ ነገር ሆነ እያላችሁ ዝም ብላችሁ ፈጣጥራችሁ ይዘው ልብል እንደዚህ የምትነጋገሩት ነገር ከልክ እያለፈ ነው። ገባህ? ወደ እሷ ሄዳ አትናገር። እሺ ሄርሜላ አሁን ተነጋገራችሁ ነው የምትሄዱ። ሰማኝ አሁን ተመጣጣው ምን መፍትሄ የለውም። ገባህ? አብርሃም እንደዚህ ዘና አይልም። ገባህ አይደል? ስለዚህ ልጁ እሱ ጋር ነው ማለት ነው። ሩታም እንደዛ ዘና አትልም። ገባህ አይደል? አንተም እንደዚህ መታበለ ሩታ ተጨንቃለች ነው እያልኩ ያለሁት። አሰማም መጨነቋን እኮ አላየነውም። የሩታን መጨነቅ አላየንም። ገባህ አይደል? ስለዚህ መጨነቋ የምታየው ሲከሰሱ ነው ማለት ነው። እስር ቤት ሲገቡ ስትጨነቅ እንደዚህ ነው እንዴ? እሷ የምትጨነቀው ልጁን ከፈለገ መክሰስ ይችላል። ሩታን ገባህ አይደል? ልጁ እሱ ጋር ስለሆነ ነው እስካሁን እሱ ጋር የለም ልጁ አለ። እሱ ታደውይታ በእርግጠኛ ነህ አንተ ዳኒ? ቆይ አንዴ። አይ እንደዚህ ነው እንዴ እናት የምትጨነቀው? ልጅ አይደል ዶሮ የጠፋባችሁ እኮ አትመስሉም። ታስመስላላችሁ እንዴ በዚህ ልክ? ምንድነው ይሄን ለኔና አብርሃም የራሱን ህይወት እንዳይኖር አንዴ ልጅ አንድ ቢሆን ነገር ለመያዝ የምትሞክሩት? አለቀ በቃ። ህይወት ካልሆነ አልሆነም ነው አለቀ። የራሱን ህይወት መኖር ይችላል። የተመቸውን ህይወት ይኖራል እኮ። ምን አድርገው ነው የምትሉት? ይሄ ህይወት አይደለም። ከዚህ በላይ ነው እንዴ? እናንተ እያሳልፋችሁ ታዲያ እኔ እንደ ህይወት አልቆጥረውም። እቃ ነው። ድሮ በልጅነታችን ያሳለፈው እቃ ነው እየተጫወታችሁ። አብርሃምን ለመመለስ የምትፈጥሩትን ውሸት አታስመስሉ። ልጅ የጠፋ የሆነ ነገር አጣችሁ ምክንያት አብርሃምን ለመመለስ አዳምጠኛ ከአብርሃም ጋር መኖርሽን እንደ ህይወት አትቁጠሪውሽ። እቃ ነው እየተጫወተብሽ ያለው። እውነቱ ነገር ተጠቅሞብሽ ይጥልሻል። ይቅርታ ሄርሜላ፣ ይቅርታ አብርሃም። አንዴ መጠየቅ ያለብህን ነገር በግልጽ ጠይቃለህ። ኤፍሬም የሚያስወጣኝ አካል ካለ ዛሬ እዚህ ቤት ችግር የለብንም። እኛ ቤተሰብ የማስወጣት ምን ስታደርጉ ሊያችሁ እስኪ እኛ ሳንኖር ስንቀር ምንድን ነው የምታደርጉት? እስኪ ሊያችሁ። ኧረ ለምን እስኪ የምታደርጉት ነገር ሊያችሁ። እሺ ቁጭ አለ። ምን ታያለሽ? ምን እኮ እኛ ሳንኖር በፊት እስኪ የምታደርጉት ነገር ነው። ያው ምናልባት ሌላ ነገር ፈለገ ከሆነ እዚህ ቤት የምታስወጥረው እንዴት? ምን ማለት ነው ሌላ ነገር ችግር የለውም። እሱ በእውነት ይሰማል ድምፅ አብርሃም ምንድን ነው የፈለግኸው? ከእኛ ምንድን ነው የፈለግኸው? የፈለግከው ጥያቄ ጠያቄ። ከእኛ ምንድን ነው የፈለግከው እያልኩ ልጅ ነው የፈለግኩት። ስለምን ልጅ ነው የምታወራው? ስለ ሩታ ልጅ ስለ ሩታ ልጅ የአብርሃምም ልጅ ነው። ገባህ አይደለ? አንተ አታለቅም። እሱ እኮ ስለ ልጁ ቢያስብና ስለ ልጁ ቢጨነቅ ኖሮ እንደዚህ አይሆኑ ነበር። አንተ ምን እያደረክ ነው ያለው? ልጁ የኔ ነው አይደል? አይደለም ዳኒ፣ ልጁ የኔ ነው አይደል? ልጁ የኔ ነው አይደል? በቃ ሰማኝ ሰማኝ። አንተ በዚህ ልክ ያደረገ ምንድን ነው? በዚህ ልክ ምንድን ነው የሚያደርገው? አልወጣም። እንደውም ፖሊስ እየመጣ ነው። ማን እንደሚያስወጣው ከዚህ ቤት ነው ያለን። እዚህ ጋር እያለቀለክ ያለው አንተ ነህ። ገባህ? አይመለከትም። የልጁ አባት አለ እዚህ ጋር። ለምንድን ነው የማይወጣው ልጁ? ልጅቷን ምን ብሎ እየሰደበ እንዳለ እያየህ አይደል እንዴ? እንዴችን ምንም አታውቅልኝ። በዚህ ልክ መሰደብ አለባት የለባትም። ምን ታደርጋቸው? ቆይ ይችል እኔን ከመውደድ እኔን ከማፍቀር ውጭ ምን የጠፋቸው ጥፋት አለች? ለምንድን ነው በዚህ ልክ ነገሮች እንደሚልባት የሚገንባት? ይኸውልህ ዳኒ፣ ይሄ ነገር እየፈጠረ ያሉት አሁን ዝም ብለህ ብትታገሳቸው ከአንድ ሳምንት በኋላ ተሳካልን፣ በቃ ጀግኖች ነን፣ እኛ እንዲህ ነን ማስመሰል እንችላለን ብለው ሩታ ማነው ኤፍሬም፣ እንደገና ደግሞ ማናት ፍቅር ተሳካልን፣ ጎበዝ እጃችን ውስጥ አስገባናቸው ከማለት ውጭ ምንም የሚፈጥሩት ነገር የለም። ገባህ አይደለ? ከዛስ ለምን እንደዚህ ያደረጋችሁ? እንዴት እንደዚህ ጥፋት አጠፋችሁ ብለን እንኳን ብንጠይቃቸው እናንተ ካደረጋችሁብን የተሻለ ነገር ምንም አላደረግባችሁ፣ እንደውም ገና ብዙ ነገር እናደርጋለን። ኤፍሬምን ቀብር ብሎ ሩታም ቀብር ብላ ነው የምትመልሰው። አሁን ስታለቅስ አሁን የሆነ ነገር ልጄ በዚህ ገባ በዚህ ወጣ አትመናት። እኔ አምኛት በጣም ብዙ ነገሮች ስለፈጠረችብኝ ነው። ምንም ብትላማት አልችልም። ስለዚህ ዳኒ አንተም ራስህን አሳምን። በአንተ በኩል ነው። እስኪ ጥበቃው እንኳን አንተን ስላየ ነው እንጂ አያስገባውም ነበረ። እኔም በሬ ክፍት ያደረግኩት በነፃነት ኤፍሬም የሚባለው ልጅ እንዳታስገባብኝ ስላልኩት ነው። ገባህ? አንተ ባትኖር ይሄ ልጅ እዚህ ድረስ አይገባም ነበረ። ኤኒዌይስ በቃ ተረጋጋ፣ አብርሽ ተረጋጋ። በቃ እሺ። ለማንኛውም ስማኝ አብርሃም፣ አንተ ተረጋጋ። ነገሮችን ማመሄድ ዳኒ የበር ድምፅ እየሰማሁ በር ላይ ነው መሰለኝ ይዘው ከዚህ ሰፈር ባክ እኔ ከፍቼ ከወጣሁ ሌላ ነገር ነው የሚፈጠረው እኮ። ይዘው እኮ እኔ እወጣለሁ አልኩህ አብርሃም፣ እኔ እወጣለሁ። ገባኝ። በር ላይ ሆኖ እየሰማ ነው ያለው ይሄ ልጅ።
ረዳኝ አይደለ? አውቆ ሁሉ ነገር እያደረገ እንደሆነ ያስታውቃል። ስለዚህ ሌላ ነገር ከሚፈጠር ከዚህ ሰፈር ይጥፋ። በቃ እኔ ይዤ እሄዳለሁ። ሰማኝ ቆይ ይኸውልህ አብርሃም የት መደወል አይጠበቅብህም። እኔ ይዤ እሄዳለሁ አልኳለሁ አብርሃም የሆነ ነገር ቢሆን ያው ወንድም ነው እሱ ገባህ አይደል? እኔ ይዤ እሄዳለሁ። እሺ በቃ ተውቶ ሰማኝ አብርሃም እኔ ይዤው ልሂድ። ሰማኝ አንዴ ከዚህ ጋር ይዤው እሄዳለሁ። ትረዳኛለህ? በቃ ይሄን በቻልሽው አቅም ማለት ነው እሱን ለማረጋጋት ሞክሪ። እኔ ይዤው እሄዳለሁ። ገባሽ አይደል? ሌላ ከዚህ በላይ ሌላ ሰጣ ገባ ውስጥ መግባት የለባቸውም። እሺ